እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቆጥረህ ጸጋው እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የተወደዳችሁ ውድ ቤተሰቦች እንደምን አላችሁልኝ? ከኔ ጋር አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ነባሮቹ ቤተሰቦች እንኳን ሰላም መጣችሁ እላለሁኝ። ዛሬ እንግዲህ ደግሞ ብቅ ብዬላችኋለሁ ማለት ነው። እና እንዴት ናችሁ ቤተሰብ? ሁሉ ሰላም? ሮመዳንስ እንዴት አድርጎ ይዟችኋል? ስራ፣ ጤንነት፣ አፍያ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ የመጣሁት በሩታና በእነ አብርሽ ነው መልሼ የመጣሁት ማለት ነው። የእነ ሩታና የእነ አብርሽ እንግዲህ መጨረሻቸው እያለቀ ነው መሰለኝ። ያው እንግዲህ እስከ ዛሬ ድረስ ተጣላን፣ ተታረቅን፣ እንደዚህ ነው እያሉ ብዙ ወራትን እያስቆጠሩ ነበር ማለት ነው። ዛሬ እንግዲህ በጽጌ ቻናል ላይ የተለቀቀው እንግዲህ የማስታረቅ ነው መሰለኝ። አባታቸው የአብርሽ አባት መጥተው እንግዲህ እያስታረቋቸው ይታያል ማለት ነው። በጣም ደስ ይላል ማሻአላ። ያው እኛ ግን ተጣልተዋል ብለን ባናምንም ኦዲየንሱ ግን የሚያምነው አንዳንዱ ሰው ተጣልተዋል በማለት ነው ማለት ነው። ነገር ግን እሳቸው ድራማ ነበረ፣ እንደዚህው ትዋቸውን ለማንቀሳቀስ ነበር ሲሰሩ የነበረው። እና ሩታዬም እንግዲህ ነገ ልሄድ ነው እያለች ነው ማለት ነው። እንግዲህ የመሄጃዋ ቀን ደርሷል ማለት ነው። እንግዲህ እውነትም ይሁን ውሸትም ብቻ የምናውቀው ነገር የለንም። እና ጋሽዬም እንግዲህ እኔ ካልመረኩሽ በስተቀር መሄድ አትችልም እያሉ ሲሏት ነበረ ማለት ነው። እሷም ግን እሺ ችግር የለውም ተሳቸው ምንም የማወጣው ነገር የለኝም፣ እሺ እታረቃለሁኝ፣ ነገር ግን እንዲሄድ ፍቀዱልኝ እያለቻቸው ነው ማለት ነው። ያው እንግዲህ የዲራማው መቋጫ እያለቀ ይመስላል። እስከ ዛሬ ድረስ ግን እንደዚሁ አንድ ላይ አንድ ቤት እየኖሩ ነበር ማለት ነው። ያው እንግዲህ እሳቸው ባሉት ነው አንድ ቤት እየኖርን ነው ምናምን እያሉ ነበረ። ግን አንድ ቤት እየኖሩ እንደ ሰው የተጣላ ይመስላችኋል እናንተ ስታስቡት? እና ሩታዬን የሰው አክባሪ እሺ ብላለች። ያው እንግዲህ የአብርሽን አባት ጋሽዬን ማለት ነው በጣም ደስ የሚሉ አባት ናቸው። እድሜና ጤና ይስጣቸው ማለት ነው። ልጆቻቸውን አንድ ለማድረግ እንግዲህ ከቡታጅራ ወደ አዲስ አበባ መጥተው በአብርሽ ቤት ተገኝተው እያስታረቋቸው ይገኛሉ ማለት ነው። በነገራችን ላይ የትላልቅ ሰዎችን እድሜና ጤና ይስጥልን። እንደዚህ ልጆች ሲያጠፉ ትልቅ ሰዎች ገባ ብሎ እንደዚህ ሲቆጡ በጣም ደስ ይላል ማለት ነው። ልጆች ከጥፋታቸው ይመለሳሉ ማለት ነው። እናም አብርሽና ሩታ በመታረቃቸው በጣም ደስ ብሎናል። ደስ የሚል ነው ማለት ነው። ለመናገር ይታረቁ፣ በጣም ደስ የሚሉ ጥንዶች ናቸው። ከሳቸው ገና ብዙ ነገር እንጠብቃለን ማለት ነው። ፍቅራቸው ደስ ይላል። ያው ግን እስከ ዛሬ ድረስ እውነት ነው ብለው ብዙ ሰዎች ኦዲየንሶቻቸው የተጎዱና የተበሰጫጩ አሉ ማለት ነው። እና እኔ ግን ከመጀመሪያውም እውነት አልመሰለኝም ማለት ነው። ምክንያቱም እንዴት አንድ ቤት እየኖረ ሰው ሊጣላ ይችላል? ያው ይጣላል። ነገር ግን እንደዚህ ብዙ እስከሚያቆራረጥ ድረስ ይሆናሉ ብዬ አላስብም። አዎ በባለ ትዳር ላይ በትክክል መጋጨት ይኖራል። ጉልቻና ጉልቻ ይጋጫል ይባል የለ? ስለዚህ አዎ፣ ግን እንደዚህ ረጅም ጉዞ ድረስ ይሄዳል ብዬ በጭራሽ አላስብም ማለት ነው። ግን ተመልካቾቻቸው በጣም እየተበሳጫጩና በቲክቶክ ብዙ ነገር እያሉ ነበር ማለት ነው። አብርሽና ሩታ በመለያየታቸው
እናም አሁን በስተመጨረሻ ዋናው ነገር መታረቃቸው ነው ማለት ነው። መታረቃቸው ነው። እንኳንም ታረቁ። በጣም ደስ ይላሉ ማለት ነው። በጥቅሉ የሜዳው ድምቀቶች ናቸው። ደስ የሚሉ ጥንዶች ናቸው ማለት ነው። እና ጋሽዬ በጣም ደስ የሚሉ አባት ናቸው። እየተቆጧቸው ነበር። ሁለታቸውንም ተቆጥተው ማስታረቅ ግዴታቸው ነው ማለት ነው። ምክንያቱም በቃ አባትና እናት ላዚም ልጅ ሲያጠፋ ማስታረቅ ግድ ይላል ማለት ነው። እና ሩታዬም እንግዲህ የያዘችውን እንግዲህ አላሁ አለም ልተዲም ላተዲም እንግዲህ አይታወቅም ለነገ ነው ምናምን ስትል ነበር። ያው ቪዲዮ ላይ የሚያሳየው ላይ እያለች ነበር። እኔ ግን እውነት አይመስለኝም ሲጀመር የጀመረችም እንኳን አይመስለኝም ማለት ነው። እኔ እንጃ ብቻ እንግዲህ ፈጣሪ ወቅላቸው የሳቸውን ማለት ነው። እናም ጽጌ በጣም ደስ የምትል ልጅ ናት። በጣም ደስ የምትል ጓደኛ ናት ማለት ነው። በመካከላቸው ብዙ ነገር ቢፈጠርም አዎ ፕራንክ እየተደራረጉ ነበር ማለት ነው። በዛ ሰዓት እንግዲህ ጽጌና ሩታ ትንሽ እንትን ብለው ነበር። አሁን ግን መልሰው ጓደኛሞች ነው። ጽጌም ጥፋቷን እያስተካከለች ነው ማለት ነው። በነገራችን ላይ እኔ ጽጌ በጣም ደስ ትለኛለች ማለት ነው። በቃ ግልጽነቷ ምናምን ደስ ትላለች ማለት ነው። እና ጽጌዬ በጣም ደስ የሚል ነገር ነው። እንደዚህ ጥፋትሽን አምነሽ እሳቸውንም እንደዚህ ለማስታረቅ ያሰብሽው ነገር በጣም ደስ ይላል። ቀጥሊበት ማለት ነው። እናም ሩታዬ ቶሎ ብለሽ ባትወስኒና እዛው ሀገርሽ ላይ እንደዚህ ባልሽ ጋራ ብትኖሪ በጣም ደስ ይላል ማለት ነው። የመለያየት ትርፉ በነገራችን ላይ በፍቅርም ቢሆንም በጣም እጅግ ነው መዘዙ ማለት ነው። እኔ እንጃ ያው በራሳችን እያየ ነው አይደለ? ስደት ሰው ባገሩ ይባል የለ እና አሁን ጋሽዬ መተው ታስታርቋችሁና ተተረጋጋችሁ ማለት ነው። በተረጋጋ መንፈስ አስበሽበት ጊዜ ባለቤትሽ ጋራ እየተመካከራችሁ ልክ እንደዛው ፍቅራችሁ ተመልሶ ብትኖሩ በጣም ደስ ይላል ማለት ነው። እና እሷ ግን ማለት የያዘችው እሺ እታረቃለሁ ከጋሽዬ አልወጣም እና ነገር ግን እንዲሄድ ይፍቀዱልኝ ይመርቁኝ እያለች ነው ማለት ነው። ጋሽዬ ደግሞ ያው እሺ ጥፋቱን አምኖ ይካስሽና ችግር የለውም እሄዳለሁ ብለሽ ታልሽ መርቄሽ ጊዜ ትሄጃለሽ እያሏት ነው ማለት ነው። ሩታዬ እኔ ቆንጆ በጣም ደስ ብሎኛል እንደዚህ በመታረቃችሁ እና ያንን በማየቴ በጣም ደስ ይላል። እና ውሳኔሽን ደግሞ ተረጋግተሽ ብትወስኒ የበለጠ አሪፍ ነው ማለት ነው። አብርሽ ወንድማችን ደግሞ እንግዲህ እሱ ቀርቦ ደግሞ ምን እንደሚልና ያኔ እንዴት እንደሚላት አብረን የምናየው ይሆናል። አኪድ መቼም ቪዲዮ ይሰራሉ በዚህ ማለት ነው። እና በመታረቃቸው ጋሽዬንም እሺ በማለቷ በጣም ደስ ይላል ማለት ነው። የተዋደደ ሰው ይለያዩ ብሎ ማለት በጣም ጥሩ አይደለም ማለት ነው። በመታረቃቸው በጣም ደስ ይላል። ደስ የሚሉ ጥንዶች ናቸው። ይቀጥሉበት። የሜዳው ድምቀቶች ናቸው። እስከ ዛሬ ድረስ እንግዲህ ቻለፈው ውሃ ይውሰደው ነው የሚባለው እንግዲህ እንደዛ ነገር እና አሪፍ ነው። ይመቻችሁ። ሁሉም ነገር አሪፍ ነው ማለት ነው። እንግዲህ ዲራማ ቢሆንም ብዙ ሰው ይማርበታል ብዬ አስባለሁ ማለት ነው። እሳቸው ግን የስተዛሬው ሁሉም ነገር በቃ ሁሉም ነገር ፕራንክ እና ለሰው ፕራንክ ማድረጊያ እና ለዲራማ ነው ብዬ ነው የማስበው ማለት ነው። እና አብርሽዬም እንግዲህ በመታረቃችሁ ደስ ብሎ እንግዲህ ይቅርታ እንደምትጠይቃት እርግጠኛ ነን ማለት ነው። እንግዲህ በሌላው ቪዲዮ እንጠብቃለን። ይሄንን የዛሬው ቪዲዮዋቸው ግን በዚሁ በጋሽዬ ነው ያበቃው ማለት ነው። እና ሁላችንም በመታረቃችሁ ደስ ብሎናል እላለሁኝ። እና ውድ ቤተሰቦች እንግዲህ የዛሬው ቪዲዮ ይሄንን ይመስላል ማለት ነው።
ለቻናሌ እንግዲህ አዲስ የሆናችሁ ላይክ እንዲሁም ሰብስክራይብ፣ ቪዲዮ ከተመቻችሁ ደግሞ እንደዚሁ ሼር እያደረጋችሁ አበረታቱኝ እላለሁኝ። ውድ ቤተሰቦቼ እወዳችኋለሁ። በያላችሁበት ሰላማችሁ ብዝዝት ትርፍ ይበልልኝ። ለኢትዮጵያ ሀገራችን እንግዲህ ሰላም፣ ፍቅር፣ አንድነት፣ መዋደድን እያሰማን ማለት ነው። እኛንም በያለንበት አላህ ተክፉ ነገር ይጠብቀን፣ ወጥቶ ተመቅረት ይጠብቀን፣ ይጠብቃችሁ። ውድ ቤተሰቦቼ ከልብ አመሰግናለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የተወደዳችሁ